አሊኤክስፕረስ እቃ ካዘዝን በኋላ እንዴት ነው ወደኛ የሚመጣው? እንዴት ነው የሚደርሰን? እኛ ጋር በምንድን ነው የሚደርሰን? ሲደርሰን እንዴት ነው የምናውቀው? እያላችሁ ብዙዎቻችሁ ስጠይቁኝ መልስ ነበር። ይህን መልስ ዛሬ አሳያችኋለሁ ማለት ነው። እና አሁን እየሄድን ነው ወደ ፖስታ ቤት። ሜሴጅ ደርሶኝ ነበር እና አሁን ፖስታ ቤት እየሄድኩ ነው። ፖስታ ቤት እኔ የምኖረው አሁን ወልቂጤ ስለሆነ ወልቂጤ አቅራቢያ የሚገኘው ፖስታ ቤት አለ፣ የኢትዮጵያ ፖስታ ቤት። እዛ ሄጄ ነው እቃውን የምንቀበለው። እና እንደምታየው ፖስታ ቤት ደርሰናል። ፖስታ ቤት ይሁንና ፖስታ ቤት ገባን። ከዛ ኤስኤምኤስ አምጡ ይለናል። የተላከልንን ሜሴጅ እናሳየዋለን። የኢትዮጵያ ፖስታ ቤት ከዛው ያመጣልናል። ከዛው አሁን አዲስ ነገር ስለመጣ ነው እንጂ በድሮ ጊዜ አሁን ብር አይከፈልም ነበር። አሁን 50 ብር ትከፍላላችሁ እቃው ሲደርሳችሁ። እቃው እንዲከፈል አዲስ ህግ ስላመጡ ነው 50 ብር እንከፍላለን። እና ሳልነግራችሁ ማላልፈው ነገር መታወቂያ መያዝ እንዳትረሱ። እቃ ሄዳችሁ ለመቀበል ወይም ናሽናል አይዲ ይሆናል ወይ ትኖሩበትም ቀበሌ ከሆነ ችግር የለውም። ያላችሁ መታወቂያ ይዛችሁ ሄዳችሁ ታሳያላችሁ። ከዛው ካሳያችሁ በኋላ ነው እቃውን የሚሰጣችሁ። ከዛው እኛ እቃውን ተቀብለናል፣ እቃውን ደርሶናል። እዛው ወደ ሰፈር እየተመለስን ነው። ይኸው እቃው ደርሶኛል፣ ቤት ደርሻለሁ። እንደምታዩት አሁን ትንሽ እቃውን ለመክፈት እያስቸገረችኝ ነው። እንደምታዩት ይኸው እቃውን ከፍቼዋለሁ፣ ወጥቷል። አሁን ይሄው እቃው ኤርፎኗ ደርሳኛለች። ኤርፎን ነበር ያዘዝኩት እናንተ ለማሳየት ነው እንጂ ይሄው ኤርፎን እንደምታዩት ደርሶኛል። ገና 4 መቀየር ያለው ጆሮ ላይ ከራሱ ጋር 6 ማለት ነው። እና ሲኬብል ሰጥተውኛል። ይህ ደግሞ ስለ ኤርፎን እንዴት እንደሚያሳይ ምናምን እሱን ለማሳየት ምንም ያደርግም። ይሄው እንደምታዩት ደርሶኛል። በዚህ መልኩ ከአሊኤክስፕረስ እቃ መቀበል ትችላላችሁ። እና ለማንኛውም ጥያቄ አስተያየት ካላችሁ ሊንኬን ከታች አስቀምጥላችኋለሁ፣ በዛ ሄዳችሁ መጠየቅ ትችላላችሁ። ካልሆነም ኮሜንት ላይ ማስቀመጥ ትችላላችሁ።